ወይዬ አካውንት ምናምን እኔ ገብርኤልን ማለት ነው ልንገራችሁ፣ የሰው ገንዘብ ከራሴ ገንዘብ ጋር አላደባልቅም። እዛው አባቴ ፈጣሪ የኔን ይባርክልኝ፣ ያለኝ ይበቃኛል፣ ክብሩ ይስፋል። ፈጣሪ ከባረከው 10 ብር 100 ብር ነው አባቴ። 100 ብር ይዛችሁ እኮ ፈጣሪ ካልባረከው 1 ብር ራሱ አይሆንም። ፈጣሪ ከባረከላችሁ ያላችሁ ራሱ በቂ ነው። የሰው ነው፣ ምንም አያደርግላችሁም። የሰው ገንዘብ የበላ ደግሞ መጨረሻው ምን እንደሚሆን ታውቃላችሁ? የሰው ገንዘብ እኮ መጀመሪያ ላይ ሊጠቅማችሁ ይችላል። ትበላላችሁ። ከዛም በኋላ ወይ አልጋ ቁራኛ ትሆናላችሁ፣ ወይ በሸተኛ ትሆናላችሁ፣ ወይ ደግሞ አንድ ቀን መኪና ገልብጣችሁ፣ ወይ ደግሞ የሰው በሬ ገላችሁ። በሱ ነው የምታካክሱት እዚች ምድር ላይ። ሙታችሁ ሲሆንማ እሱ ሌላ ነው። በዚች ምድር ላይ ለዛ ነው እኔ እቃይን እሰጣለሁ። እቃይ ገንዘብ ነው እሰጣለሁ፣ ብር ነው የምወስደው። ከዛ ውጭ ብር አጥቼም አልጠይቅም፣ እንዲሰጡኝም አልፈልግም። ለዛ ነው ብዙ ሰዎችን አይቻለሁ። የሰው ገንዘብ የበላችሁ ወይ አልጋ ቁራኛ ትሆናላችሁ፣ ወይ የሆነ የሰው እጅ ስር ነው የሚጥላችሁ። መድኃኒዓለም ራሳችሁን ችላችሁ አይደለም የሰው እጅ ስር ጥሏችሁ፣ ከዛም በኋላ ነው ተቸግራችሁ የምታዩት። መጨረሻችሁ አያምርም። እንደ ጦንቃይ አሁን መጨረሻችሁ አያምርም። ጦንቃይ የራሱንም አያውቅም። መጨረሻው ቡክን ነው የሚሆነው። ሰላም አይኖረውም፣ ደስታ የለውም። ወይ ራሱን ሰቅሎ ነው የሚሞተው፣ ወይ ደግሞ ሰው ነው የሚገለው። የሰው ልጅ መጀመሪያው ሳይሆን መጨረሻው እንዲያምርለት፣ የሴጣን መጀመሪያ ያምራል፣ መጨረሻው ግን አያምርም። የእግዚአብሔር ግን መጀመሪያው ፈተና አለው፣ መከራ አለው፣ ስቃይ አለው፣ መጨረሻው ግን ገነት ነው። ትልቅ መልእክት ነው ቢገባቸው። ፍቅር ያዘኝ ካንቺ። ይሄ ፍቅር አይደለም፣ መጋኛ ጅኒ ነው። እኔ ባለትዳር ነኝ ሀቢቢ። ከዚህ ውጭ ወደ ውጭ ሰው ቢበድላችሁ እንዳትበድሉ። ከበደላችሁ ሁለታችሁም አንድ ናችሁ። ለምሳሌ ልንገራችሁ አንድ ነገር። ለምሳሌ የሆነ ሰው የሆነ ብዙ ጊዜ የምንሰማው ነገር ነው። አንድ ጉንጭህን ቢመታ ሌላኛው ጉንጭህን ስጠው የተባለው በጥፊ ስትመታ እኮ አይደለም። ብዙ መልእክት አለው እሱ ከገባን ማለት ነው። ምክንያቱም ማንም ሰው ቢበድላችሁ መልሳችሁም እንዳትበድሉ። መልሳችሁ አንድ ሰው ቁንጫችሁን በጥፊ ቢመታ መልሳችሁ ብትመቱት ሁለታችሁም አንድ ናችሁ። ግን አንድ ጉንጫችሁን ስትመቱ ሌላኛውን ጉንጫችሁን ስትነጡ በቀል የእግዚአብሔር ነው። እግዚአብሔር ነው የሚበቀልላችሁ። ሙቶ አይደለም። እዚዎች ምድር ላይ ሰው ቢበድላችሁ በፍጹም እንዳትበድሉ። እኔ ሁሌ ነው የምላችሁ፣ የእኔ ቤተሰቦች ሁሌ ነው የምላችሁ፣ በፍጹም ማንም ሰው ቢበድላችሁ እንዳትበድሉ። መልሳችሁ መቤቴ ለእግዚአብሔር አሳልፋችሁ ስጡ። የበላችሁም ይሁን ምንም ይሁን ለእግዚአብሔር ሰጥቻለሁ። ፈጣሪ ይጠይቅ ክበል። እውነት የምሬ ነው። እኔ በዚህ በጣም ብዙ አይቻለሁ፣ በጣም ብዙ። ከጠቀማችሁ ውሰዱ፣ ካልጠቀማችሁ ተውት። ኢየሱስን ተቀበይ። የትኛው ኢየሱስ አባቴ? ያው እውነተኛው ኢየሱስ ከሆነ ቆየው፣ ከተቀበልኩ አባቴ ቆየው። እውነተኛው ኢየሱስ ክርስቶስ ነው። ቆየው፣ ሌላ ነገር ውስጥ አታስገው። እዛው ሂድ ይልጥ። ኢየሱስን ተቀበይ ይለኛል እንዴ? ዱባይ ሙቀት ገብቷል። ማርያምን ሙቀት። እሺ ቆይ ቤዚ ትጨርስ ብዬ ነው። ቤዚ እኮ በጨዋታ እውነት እኔን ትበልጣለች። እውነት ቤዚ ራሱ እንደኔው ናት። እኔም እኮ እንደዛ ነኝ። እኔ አሁን ስናገር አይታወቀኝም፣ ለሰው ነው ግን የሚታወቀው። እቃ ለመግዛት ነበረ ፕሮፋይል ላይ አጠገብ ቁጥር ያለላችሁ። እሺ
በነገራችሁ ላይ ብዙ የምትጠሉኝ ሰዎች አላችሁ፣ ብዙ የምትወዱኝ ሰዎችም አላችሁ። በነገራችሁ ላይ ማንም ሰው ወደደኝ ጠላኝ ከፍ አያደርገኝም፣ ዝቅ አያደርገኝም። ገባችሁ አይደለ? የሰው ልጅን የመውደድ ግን መብት ሳይሆን ግዴታ ነው ያለባችሁ። ምክንያቱም አጠገባችሁ ያለውን ሰው ሳትወዱ ፈጣሪያችሁን ልትወዱ አትችሉም። ሁለተኛ ነገር ደግሞ የሚወዳችሁን ብቻ የምትወዱ ከሆነ የቱ ጋር ነው ልዩነቱ? ያለ መስቀል። ስለዚህ ለየት የምትሉት የሚጠላችሁንም ጭምር ስትወዱ ነው። እወድ ነበር ትቻለሁ። አሁን ግን እኔ ምን ልመልስ? ደክሞኛል። አሁን ተነስተሽ አሳይኝ ስለምትሉ አሁን ልሰብስብ ራሴ። ቆይ ካልጠጣ አስተናግዳችኋለሁ። አሁን ወደ ስራ ከገባሁ እኮ ሲሪየስ ነኝ። ገብሬን የምርን በሲሪየስ ነው የማስተናግዳችሁ። እኔ ወድጄ እንዳይመስላችሁ። በፈለግሽው አይነት እንሰራልሻለን። እድላዊት ላኪልኝ። አንቺን ቢያለኝ እኮ ወዲ አንቺ በምትፈልጊው አይነት እንሰራልሻለን። ከደጅሽ አልጥፋ እንደ ልጅነቴ የልደታ ማርያም ነይልኝ እናቴ። ይሄ አለ መስለኛል። ይሄኛው በግድስ ትስቂያለሽ የምንሰራው ነው ወይ? ሀያትዬ አልገባኝም። አሬ የቱን ኩል ነው መሰለኝ የጻፍሽው፣ ግን አጻጻፍሽ ትክክል አይደለም። በስ ትክክል ጻፊውና ላንብብልሽ። ቀለበት ልግዛልሽ። የቀለበት ችግር የለብኝም። ያለ መስቀል አለ። ይኸው ያቺ ቀይዋ ይህኝ ኔ ከሱ ወደዛ እለፊ ከሱ። አዎ ቀይዋን አውጫት። 350 ለአራት ሰው አለች። አይ ነው በትእዛዝ ነው እሱ ለአራት ሰው ነው። ትምረጥ እዛ ትምረጥና ትላክልሽ በዋትሳፕ ቁጥርሽን ስጫት። ጸበላለሽ? አዎ አለኝ። አንድ መዝሙር ገብሽኝ ዛሬ ልደታዬ መዝሙር ለቅቄ ያልችተኝም ብር ካለሽ አገባሻለሁ። አንተ ወንድ ነህ እርካሽ ግን አላቅሽም እኮ ካላወቀኝ እስከምታውቀኝ ዝም በላ። ባለትዳር ነኝ። እሺ ሁለት እንትኗን ሁለት እንትኗን አሻንጉሊት ስሙን ጠፋ። ስንት ሰዓቷ በማርያም እቺ ልጅ ወንዶች ወድሻለሁ አትበሉ። እቺን ሁለት አሻንጉሊቷን ልከት ሲውዴ ወይዬ አዝመራ ነጋዴዋ ፍቅር ለፋሲካ ሽፎን ስጭኝ። አልሰጥም። ነፃ የለም ማሪ። እሺ ወይዬ ማሪ ከደጅሽ አልጥፋ እንደ ልጅነቴ የልደታ ማርያም ነይልኝ እናቴ። የልደታ ማርያም ሀዊዬ ሽኩራን ፎርዋት በዋትሳፕ ይሁን። እዚች ጋር አብጦብኛል ጥርሴ። እዚች ጋር እኔ ሽማግሌ ልላክ ነው ተዘጋጅ። መስማዬ ጥጥ ነው የድሮ መሰለህ እንዴ? በግድ የሚያጋቡኝ እኔ እኮ አሁን የልጅ እናት ልሆን ነው። አባቴ ፋራ 12 አሁን ሽፎን ላሳያችሁ። አዲስ የተፖስተተ ዛሬ አለ 17 መምሳይ መጽሐፍት አለ። ጸልዩ መዝገበ ጸሎት አለ። እሺ ጋይ ጸልዩ፣ እየጸለያችሁ ጸልዩ። ያው ዳሴ ማርያም አለ። ያው መዝገበ ጸሎት በኦሮምኛ ገልሜ ከጠና መጽሐፍ ቅዱስ በኦሮምኛ
ሰላም እንዴት ናችሁ? እንኳን አደረሳችሁ። ዱባይ ፌስቲቫል ነን። እንኳን አደረሳችሁ። ሲያምር
betul 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 boleh. Orang boleh. Nomor berapa? Tapi sebentar ya.